ስለ ጊዜ የሚነገሩ ነገሮች ይገርሙኛል። ለሁሉም ጊዜ ያለው ይባላል። እውነት ነው። ለሁሉም ጊዜ ያለው፣ ለማግኘትም ጊዜ ያለው፣ ለማጣትም ጊዜ ያለው፣ ለመማርም ጊዜ ያለው፣ ለመስራትም ጊዜ ያለው፣ ለማትረፍም ጊዜ ያለው፣ ለመክሰርም ጊዜ ያለው፣ ለቀንም ጊዜ ያለው፣ ለማታም ጊዜ ያለው፣ ለሁሉም ነገር ጊዜ ያለው። ነገር ግን ይህን ጊዜ ደግሞ ጥሩም መጥፎም ነገር እንዲሆን የምናደርገው እኛው ራሳችን ነው። ምክንያቱም እኛ የሰው ልጅ ከእንስሳት በተለየ ሁኔታ አስቦ ነገሮችን ተምሮ አገናዝቦ በልጅነት እንደገና በእውቀት መኖር የሚችልበትን እውቀት ሰብስቦ መኖር ይችላል። በእውቀቱ የተገለገለ መኖር ይችላል። በዛ በተቃራኒ ደግሞ በክፋት መኖር ይችላል። ነገር ግን ክፋቱ የሚያመጣውን ውጤት በጊዜ የማላከክ ነገሮች አሉና ጊዜ የሚለውን ነገር ሳስብ ይገርመኛል። እና ዛሬ ማካፈል የፈለኩት በአንድ ወቅት ሰብአ ገብረ እግዚአብሔር የጻፈውን ጽሑፍ ሳነብ ደስ የሚል ይዘት ስላለው ላካፍላችሁ። ጊዜ አህያ ነው የሚል ነው ጽሑፉ። እንደሚታወቀው አህያ ሰው ነው የሚጭናት። ሰው የጫናትን ነገር በሙሉ ትጭናለች፣ ታጓጉዛለች። እና ጋሽ ስብሐትም በዛ ጽሑፉ ላይ ማጋራት የፈለገው በጊዜ አታሳቡ ነው። አህያ ወርቅም ጫናት፣ ዳይመንድም ጫናት፣ ከሰልም ጫናት፣ አፈርም ጫናት።